ሌላው ሳልጠቅስልህ ማለፍ የማልፈልገው እውነታ ደግሞ የነብዩ መሐመድን ትእዛዝ ሀበሽን እንዳትነኩ ብለው በቁርአኑ ላይ አስፍረዋል። የእውነት እልሃለሁ ይህ የነብዩ መሐመድ ትእዛዝ በእጅጉ ሀገሪቷን ጠቅሟል። ነብዩ ያንን ባይሉ ኖሮና ጂሃድ በኢትዮጵያ ላይ ቢታወጅ ብዙ ቅርሶችን በጠፉ። በዚያ ላይ ኢትዮጵያም ከአረብ ሀገራት መካከል እንደ አንዷ በሆነች ነበር። ለምሳሌ ትንሿ እስያ በመባል የምትታወቀው ቱርክ የመንበረ ማርቆስ የነበረችው እስክንድሪያ ወይንም ግብጽ ቀደም በሐዋርያት አስተምሮ በማመን ክርስቲያኖች ነበሩ። በኋላ ግን በእስላማዊ እንቅስቃሴና በጂሃድ ጦርነት ሳቢያ ሀገሪቱ ሙሉ ለሙሉ እስላማዊ ሀገራት ሊሆን ችሏል። ኢትዮጵያ ላይ ግን ነብዩ ያ እንዳይሆን ቁርአኑ ላይ ጭምር በማስፈራቸው ኢትዮጵያ ላይ እንደ ሌሎቹ ሀገራት እስልምና ሳይስፋፋ ቀርቷል። በእርግጥ በወቅቱ የአክሱም ገዢ የነበሩት ንጉሥ ለእስልምና እንቅስቃሴና መስፋፋት ትልቅ አስተዋጽኦ አበርክተዋል። ይህንን ውለታቸውን በማሰብ ይመስለኛል ነብዩ መሐመድ ያንን ሊያደርግ የቻለው። እኔ እዚህ ቁጭ ብዬ ሮዚና ይህን ሁሉ ስለ ኢትዮጵያ ማወቋ በእጅጉ ደነቀኝ። ትንሽ ቆይቶም ቁጭት ተሰማኝ እያለ ይቀጥላል። ያልተወለደው ሌባ ከሚለው መጽሐፍ ላይ ነው ያነበብኩላችሁ። ደራሲው ዶክተር በኃይሉ ደመቀ ነው። መጽሐፉን ፈልጋችሁ አንብቡት። ጃፋር ቤተ መጻሕፍት ይገኛል። ስለ ኢትዮጵያ እጅግ በጣም የሚገራርሙ ሚስጥሮች አሉት። እንድታነቡት ጋብዛችኋል።